አርሴማ የመስታወትና የአልሙኒየም ያሸንዳ ስራ ያው እነዚህ አሸንዳ የሚሰሩ ናቸው። ይሄኛው እንደዚህ ተገጥሟል፣ የተገጠመ ነው። ብረቶቹ ከተመቱ በኋላ እያንዳንዱ ቆርቆሮ ይቀመጥና በብሎን ይታሰራል። ጠርዙ ላይ ይገጥማል ማለት ነው። እዛ ጋር አሁን ቁጭ ያሉት የተደረደሩት መሬት ላይ ያሉት ቆርቆሮች እያንዳንዱ ብሎክ የተዘጋጁ ናቸው። ለእነዚህ ዛፍ ለፊት ለምታያቸው ጠቅላላ እዛ ላይ የሚገቡ ናቸው። እንደዚህ እያለቀ አንግል እየተሰራለት ጡት እየወጣለት፣ ጡቱ ማለት ውሃ ማፍሰሻው ነው። ይሄ 28 ጌጅ ጂኤስ ይባላል። ጂኤስ ቆርቆሮ ማለት ነው። ጠንካራ ነው፣ አንድ ደረጃ ማለት ነው። ከዛ አንግሉ ከመጣ በኋላ እዛ ጋር ይገጭና እንደዛ ይገባል። ከገባ በኋላ እነዛ ብረቶቹ ከዚህ ጋር ተያይዘው ይታሰራሉ ማለት ነው። እንደዛ ነው። ዙሪያውን እንደዚህ ነው የሚቀመጥ። ያው እንደዚህ ብይድ ነው። 45 ዲግሪ የተበየደ ነው እና ዋማስ ነች። ከዛ ጠርዞቹ ላይ እያንዳንዳቸው ጠርዞቹ ላይ እነዚህ የምታያቸው ብረቶች ይመታሉ። ብረቶቹ እንደዚህ ከተመቱ በኋላ ነው እዛ ጋር እንደምናየው እንደ ኤል እንዳወጣው ከዚህ ጋር 45 ዲግሪ ላይ ይመጣና መሀል ላይ ተጋጥሞ ይበየዳል ማለት ነው። አሁን እየመታ ያለው እሱ ብረት ማስቀመጫዎቹ ነው። ይሄ አሁን ያለቀ ነው። እዚህ ጋር 1 2 3 ዛሬ የተሰሩ ናቸው። በዛ በኩል 3 አለ። በ3 ቀን ያልቃል ማለት ነው። በአንድ ቀን 3 ነው የምንሰራው። እኛ ማሰራት የሚፈልግ 0911 35 23 30 የምንሰራቸው ስራዎች አሸንዳ፣ የቴምበርድ ግላስ የሱቆች በር በስላይዲንግ ማጠፊያ ወተር ፕሩፍ ተካፋችሁንም እንሰራለን። እንደዚህ መስታወቱንም አሁን እኛ ነው የምንገጥመው። እዛ ጋር እንደምታዩት መስታወቶቹን እኛ ነው የምንገጥመው እና እንደዚህ አይነት ስራ ማሰራት ይፈልጋል። በ0911 35 23 30 ታገኛላችሁ። ኦሪጂናል ቆርቆሮ በጂኤስ ነው የምንሰራው። ጽድት ያለ ስራ። ሌላ ቦታ ስራችንን አይተው ነው ይህን ስራ የሰጡን። ስለዚህ አሁን ከዚህ ቀጥሎ ገና 12 እንደዚህ አይነት ብሎኮች አሉ እና ማሰራት የምትፈልጉት ከሆነ ደውሉን በስልካችን። እነዚህ ብረቶቹ ናቸው የሚመጡት። እዚህ ጋር አሸንዳዎቹ የሚቀመጡበት 0911 35 23 30